ይገርማል። በዛሬው ዕለት የእንጅባራ ከተማን አመሰራረትና የኮሪደር ጅማሮ ያለበትን ደረጃ በደቂቃዎች የምንዳስስ ይሆናል። እንጅባራ ከተማ የተቆረቆረችው በኢትዮጵያውያን ዘመን አቆጣጠር በ1884 ዓ.ም ሲሆን እንጅባራ ከተማ በሰሜናዊ ኢትዮጵያ በአማራ ብሔራዊ ክልላዊ መንግስት በአዊ ብሔረሰብ አስተዳደር የምትገኝ የዞኗ ዋና መቀመጫ ስትሆን በተለምዶም የደጋዋ ገነት በመባል ትታወቃለች። እንጅባራ ከተማ ከመዲናችን አዲስ አበባ በ447 ኪሎ ሜትር ርቀት የምትገኝ ስትሆን ከክልል ዋና ከተማ ከባህር ዳር በ112 ኪሎ ሜትር ወደ ታላቁ የህዳሴ ግድብ መጓጓዣ መስመር ላይ የምትገኝ ስትሆን በሊዊና በዚርሄ ተራራ የተከበበች በጽድና ችግኞች በስዕል ወይም በምናብ እንጂ በውኑ ዓለም ላይ የማትገኝ የምትመስል ሲያሰኛት በዶንዶር በቲስኪና በፋንክ ፏፏቴ የምትንሸራሸር ሲያሰኛትም በዘንገናና በጠርባ ሐይቆች ነፍስን የምትዘራ ሲያሰኛትም በፈረሰኞች በዓል የምትደምቅ እንዲሁም በክረምት መገባደጃ መስከረም ሳይጠባ በአሱሪቴ በአገዎች የዘመን መለወጫ በዓል የምታብብ የቴክኖሎጂ ውጤቶች ከመምጣታቸው በፊት ሸማን ፈታት ላይ የለበሰችው ወንበር ከቀርከሃ ሰርታ የተቀመጠችው ህዝቦቿ ህብረት ወዳጅ የሆኑላት ፍቅር መተባበርና አንድነት መገለጫዋ ውበቷም የእውነት ምድራዊ ገነት ናት የሚያስብላት ታሪከኛ ከተማ ነች። የደጋዋ ገነት የተባለችበት ምክንያትም እንደ ደራሽ ውሃ ከልብ አንቅተው ወይም ፈላስፎችና አርስቶትል ሶክራተስና ዴሞክራተስ ተፈላስፈው አይደለም ከሚታየው ተፈጥሮዋ በመነሳት ነው። ለከተማዋ እድገትም የኮሪደር ስራው አዎንታዊ ተጽዕኖ ስለሚኖረው የኮሪደር ጅማሮ የምታዩትን ደረጃ ደርሷል። ቪዲዮው ከተመቻችሁ